አንድ የማሌዥያ ባለሀብት መጥቶ መርካቶን በሙሉ ገዛለሁ አለ። ጠቅላላ እንዳለ እኛ የት እንሄዳለን? እንዴት አለን? እኛ አለን እንዴት የት እንሄዳለን? እኛ በቃ እናንተ ልቀቁ፣ ሰውዬ ብዙ ገንዘብ ይዞ መጣ፣ ትለቃላችሁ አሉ። አንለቅ። ከፍተኛ ጭቅጭቅ ተነሳ። ከዛ ቷርካ በነበሩ እሳቸው እና ብዙ ተጨቃጨቅን። እዛ መዘጋጃ ቤት ስብሰባ ተከፈተ። በምንም አይነት እንዴት እኛ የት እንሄዳለን? መርካቶ እኮ ያው በታሪክ እንዳየነው ከፒያሳ ነጮቹ ናቸው ገፍተው ወደ መርካቶ ጥቁሮቹን ወደዛ የወሰዱት። አዎ ጣሊያኖች መርካቶን እኮ ለጥቁሮቹ ከጊዮርጊስ ከፒያሳ ለጣሊያን ብለው ይሄ ሂዱ ብለው ወደዛ አባረሯቸው። ከዛ በኋላ እዛ መሬት ላይ አንጥፈው ነበር የሚነግዱት አያቶቻችን ማለት ነው። ጉንዳን እየበላቸው ምን እያላቸው ከዛ እያሉ ደግሞ በእንጨት እንደ እንጨት ላይ ማድረግ ጀመሩ። እንጨት ላይ እያነጠፉ መሸጥ። ከእንጨቱ ደግሞ ጭቃ ቤት ሰሩ። ከጭቃ ቤቱ ደግሞ ቆርቆሮ ቤት ሰሩ። ከቆርቆሮ ቤት ደግሞ ላሜራ ቤት ሰሩ። ከላሜራ በኋላ እኛ ማሌዥያ አይሰጥብንም፣ እኛ ራሳችን እንሰራለን አለ። አትሰሩም፣ ገንዘብ የላችሁም፣ ሞክሩን፣ እንሰራለን እኛ። እሺ ይሞከር። ብዙ በጣም በቃ እስከ መጨረሻው በጣም በኃይል እኔ ግፊት አደረኩ። በቃ አስተባብሬ የመርካቶን ሰው በሙሉ አስተባብሬ የንግድ ምክር ቤት የቦርድ አባል ነበር ከአዲስ አበባ ንግድ ምክር ቤት። በዛም በጣም ተጽዕኖ በጣም ከፍ አለ። ትንሽ እንደ ማስፈራራት ሞከሩን። ከዚህ ነገር ወጣ እኔ ልሙት እንጂ አልተውም። ደግሞ ምንም ህልውና ይዛ ነው። ስለዚህ ከዛ ወጣሁ ማለት ሞትኩ ማለት ነው። እና በፍጹም አልኩ ያለን ፋይናሊ እስቲ ሞከር፣ አንድ ፓይለት ፕሮጀክት ይሰጣቸዋል እንዳለ በተለይ ይሄ ቀልቃላ ልጅ ይሰጠውና ይሞከር ተባለ። እሺ አልኩ፣ ይሰጠኝ አልኩ። ተሰጠኝ። እኛ ያለንበት ሳይት 700 ካሬ ነው። ተሰጠን ማለት ነው። 17 ሰዎች አደራጀን። 17 ሰዎች ተፈቀደልን። አሮጌውን ህንፃ አፈረስን። አሮጌውን አፍርሰን ግንባታ ጀመርን። ግራውንድ ፕላስ 7 ቤዝመንት አለው። አንድ ቤዝመንት ያለው ልክ ሪል ስቴቱን እንደጀመርኩ ስለነበረ የኔ ሪል ስቴት ለ3 ወር ያህል ዘጋሁት። ሙሉ በሙሉ የዛ ሰራተኛ እዚያ መጣሁ እንዳለ መሐንዲሱ ምን ሁሉንም እዚያ መጣ። እዚህ ጋር መጣሁና ይህን ስራ ጀመርኩ። ልክ ቤዝመንት ፕላስ ግራውንድ ፕላስ 7 ልክ 10 ወር ላይ ጨርሰን ከፈትን። ቀን ከሌሊት እየሰራ ነው። ምክንያቱ ምንድን ነው? የኛ ፓይለት ፕሮጀክት ወደቀ ማለት የመርካቶ ሰው ተነቀለ ማለት ነው። ምክንያቱም በቃ ተነግሮን ነው ይሞከር፣ አይሰሩም፣ እስቲ ከሰሩ ይሞከር ተብሎ ነው የተሰጠን። ስለዚህ ያ ፌል አደረገ ማለት ጠቅላላ ለመርካቶ አደጋ ነው። ስለዚህ በጣም በከፍተኛ ትኩረት 24 ሰዓት ነው የምንሰራው ቀን ከሌሊት። ልክ 10 ወር ላይ አለቀና ሽፋኑ ሲነሳ ህንፃውም ቀነኒሳ ተባለ። ያኔ ቀነኒሳ በጣም ፈጣን ሯጭ ነበር። ይሄ ቀነኒሳ ህንፃ ተባለ። በኋላ ወዲያው መርካቶ በቃ ይሸጥላችሁ ይሰራሉ ተብሎ ተፈቀደ። አንድ ጊዜ ሰው እንደዚህ ገንዘብ ስጠኝ ማለት ከጀመረ ሁሌ ነው ስጠኝ የሚል። ስጠኝ ነው አይቻልም። ስጠኝ አይቻልም፣ ክልክል ነው። አትሰጠውም። ሰጠኸው ማለት ገደልከው ማለት ነው። በፍጹም ምንድነው አስገድደ አስፈርመህ አበድረው፣ ዋስ ጠርቶ ወይ ዕቁብ አስገባው። ዕቁብ አሱ ነው እናስገባው። የዕቁብ ሰውዬ አይለቀውም። እሱም ተክቶ ይሰራል። ተክቶ ሰርቶ ዕቁቡን ከፍሎ ሰው ይሆናል። እንዲህ ገንዘብ ስጠኝ ካለ ገንዘብ ከሰጠኸው አለፋበትም አልደከመበትም ያጠፋዋል። በቃ አንተም እሴት እንዳትፈጥርበት አድርጎ እሱም እሴት ሳይፈጥርበት ሁለታችሁን የምትጎዱት። ስለዚህ በጥሬ ነገር ጥሩ አይደለም። ዋሱ ነው። ባንክ የሚበደር ከሆነ አመቻችለት፣ ባንክ ሄዶ ይበደር። የገንዘብ ምንጭ ባንክ ነው። ግለሰብ እንዴት አምጣ ገንዘብ ትለዋል? እኔ ባንክ ተበድሬ እኔ ለሱ የምሰጥ ከሆነ ባንክ ምን ወሰደኝ? እየደወሉ 10 ያምጣ ገንዘብ የሚሉኝ ባንክ ክፈል ይሉኛል። ዛሬ እኔ ከበተንኩት እንዴት ይሆን? ባንክ ደግሞ ስትበደር እንደ ጥቁሯ አይንህ ነው ባንክን መጠበቅ ያለብህ።
ጥቁሯ አይን አሁን ስስ አይደለችም? ፀጉር እንኳን ሲነካት እንዴት ነው? ልክ እንደዛ ፊት እንዳልኳቸው የድሃ ገንዘብ አይደል የወሰድከው? በጣም ተጠንቅቀህ ለዛችሁ ፕሮጀክት ለወሰድካት ፕሮጀክት ከባንክ ከተበደርክ ለዛችሁ ፕሮጀክት 10 ሳንቲም ወደዚህ ዞር ዞር ማድረግ የለም። ለተበደርካት በደንብ ካዋልካት የትም አይሄድም። ካላጠፋሁም ይሆናል አይደል? ኔት ክለብ ካልጨፋርክበት፣ ገንዘቡን ቁማር ካልተጫወትክበት ምን ይሆናል? ምንም አይሆንም። ስለዚህ በተቻለ መጠን የምትወስዳት ለዛች ፕሮጀክት ወሰድ ለፕሮጀክቱ የባንክን እንዳይን ብሌን ጠብቀህ በአግባቡ ዕዳህን ከፍለህ ሁሌ ታማኝ ከሆንክ ባንኩ በደስታ ይሰጣል። ባንኩን ማረፊነት አለበት፣ የድሃ ገንዘብ ነው። ስለዚህ ይህንን ሁላችንም ተጠንቀን ከሰራን እናድጋለን። የገንዘብ ምንጭ ባንክ ነው፣ ግለሰብ አይደለም። ግለሰብ ከየት ያመጣል? ያንን መጠቀም ደግሞ ሁላችንም ግዴታ ነው። በተለይ ደግሞ ወንድሜ በጣም ያውቃል በዚህ ነገር። በቢሊዮን ነው እነሱ የሚበደሩት፣ ያውቃሉ እንዴት አድርገው ገንዘቡን ተጠንቀቀው እንደሚይዙት። ገንዘብ ምን አባቱ የሚባል አይደለም፣ ስተት ነው። ገንዘብ ምንድን ነው? ገንዘብ እንዴ ገንዘብ ነው ሁሉ ነገር የሚያደርግ። ገንዘብ ምንድን ነው? እባክህ ገንዘብ ተው የሚልስ እንዳሰማ ሲያዘናጋህ ነው። ገንዘብ እንዴት እንዴ ገንዘብ አልወድም ምናምን ውሸቱን፣ ለአንድ ብር ይሞታል። ውሸቱን ነው አትስማው። አይ ገንዘብ አልጨነቅም ምናምን የሚሉ ሰዎች ገጥመው አያውቁም? ሁሉ ነው እንጂ ሲያደናቅሩህ እኮ ነው። ቆይ በገንዘብ አይደል ሁሉ ነገር የምትሰራው? ትምህርት ማግኘት ብትፈልግ ካልከፈልክ ታገኛለህ። መጽሐፍ ልግዛ ብትል ገንዘብ ሳታወጣ ታገኛለህ። እኔ ስለ ገንዘብ በጣም ነው የማተኩረው። በዚህ አትምጡብኝ ብሏል። በገንዘብ አትምጣ። ይሄ ገንዘብ ማናናቅ፣ ገንዘብ ምን ያደርጋል? ገንዘብ የታባቱ ለእኔ ዋናው ፐርፐስ ቪዥን ነው ምናምን የሚሉ ሰዎች ገጥመሃል? አባባል ነው መቼስ። ምንም ነገር ስትሰራ እኮ ታውቃለህ። ቪዥንህን፣ ሚሽንህን፣ ጎልህን ታስቀምጣለህ። ግን የትኛውም ነገር ያ ስታረግ ግቡ እኮ ገንዘብ ነው። ጎሉ እኮ ብር ነው። ልንገርህ እጅግ የሚገርም ነገር አሁን 3000 ይሰራ የለም ራይድ በቀን አይሰራም? በቀን 3000 ይሰራል አይደል? ተመልከት አሁን ራይድ 3000። አሁን እንግዲህ ቅርብ ጊዜ የመጣ ነገር አይደል? ቅርብ ጊዜ የመጣ ነገር ነው። እንግዲህ አሁን 3000 ብር ቀላል ገንዘብ ነው? ብዙ ብር ነው። እውነቴን እኮ ነው። እቁብ ብትገባ ያን 3000 2000 የተጠራ ብታገኝ በወር 50,000 በለው። እቁብ ብትገባ ተጨማሪ ገንዘብ ታገኛለህ። በዛች አንድ ኪዮስክ ብትከፍት ትሰራለህ። ብዙ እድል አለ። ሁለትም መኪና 3ም ልታረግ ትችላለህ። ትልቁ መኪና አሁን ከተማ ውስጥ አይታችሁ ከሆነ የውሃ ላስቲክ የውሃ በርሜል ጭነው የሚሄዱ አላያችሁ? በአሮጌ ምንድን ነው የሚባለው አይሱዙ፣ በአሮጌ አይሱዙ 4 ባለ 1,000 ጭነው ወይ 5 ጭነው በቀን 3,000 ብር አንድ ጊዜ 3,000 ይሰጣሉ። ውሃውን የሚገዙት 200 ብር፣ ነዳጅ 800 ብር ያወጡ። ኦኬ 1,000 ሆነ አይደል? 2,000 ብር ኪሳቸው ይገባል። በቀን 3 ቢሰሩ 6,000 አይደል? ኮንስትራክሽን ቦታ የሚሰራ አለ፣ ኮንትራት ይገባሉ። ከበረታ ማሰብ ነው። አሁን ጭንቅላት ካሰበ በጣም ብዙ ገንዘብ አለ። መትጋት፣ እንዴት ልትጋ፣ እንዴት ልስራ፣ እንዴት ላድርግ። የ3 ሚሊዮን ብር መኪና ገዝተህ በቀን 3,000 ከምለቅም ብለህ የ3 ሚሊዮን ብር አሮጌ አይሱዙ ገዝተህ ግን በቀን 6,000 10,000 ታገኛለህ። እና አእምሮ ማሰራት ነው። አእምሮን ካሰራኸው ገንዘብ ታገኛለህ።